ሰው በመሆኑ በኔ አድም በመሆኑ በዚህ ነው ማየት ያለብን በጣም ይገርም እንደ ሰው ሆናችሁ ለሰው ኸይር ዋሉ ሱብሃንአላህ ምናም ብዬ በተናገርኩበት ሰዓት ሰው አትምረጡ ላይፍ መስጠው አሁን መኪና እኔ ዘግዘ መኪና ነበር ኦኬ ተሰጠው አሁን ዝናብ ሊሆን ይችላል እርጉዝ ሴት አለች በቃ ሂጃብ የለበሰች አለች ራቁቷ ሆነች አለች ሽማግሌ ያለ ትልልቅ የሃይማኖት አባቶች አሉ ቢያንስ መምረጥ እንኳን ካለባችሁ በሪቤ ከፍ ያሉትን ወይንም እርጉዟ ልጅ ያዘችው ታውነ በስተቀር ሂጃብ ያለች ልበሽ ግቢ አይባል ኮፊታ ያረክ ግባ እንዳልክ አይደለም በየ ነበርና አንድ ወንድም ታየር ጤና እንዲቀስ ጫውቋቸው አለኝ እሺ ይሄን ቀሱን ጫውቋቸውና መስኮ ስንደርስ ወረዱ እሳቸው ሊወርዱሱ ግን መስቀላቸውን ሊያሳልሙኝ ተኪሳቸው አወጣሉ እኔ ሙስሊም ነኝ ስላቸው ዲነገጡ አለ እኔ ሙስሊም ደግሰዋለሁ እንዴ እስከማት በጣም ተገረመ አለ እና በቀደም ያሉን እኮ ይሄን በማድረግ እንዲሆነ ይሄው አሳያቸው ደግነትን አሳዩ እኛ ካላሳየናቸው በእኛ ሰበብ ዲኑን የሚጠሉታል ሐቅ ነው እኛ ናይተው እኮ መስለም የማይፈልጉ ብዙዎች ናቸው ዲኑ የሁሉም ነው ነብዩ ሰለላሁ ዐለይሂ ወሰለም ለሁሉም ነበሩ ስለዚህ ድላችን አስተምሮ ሰው አይመርጥም ለሁሉም ማስተማር ነው ደግነትን አሳዩ በሚል ተረሳ ይሄን ነገር ማለት ነው አሁን ትንሽ መተማመን እንኳን ሙስሊም ያሆነ ይቀርና ሙስሊም መተማመን ቀረ እንጂ ላይፍ መስጣጣቱ መጨካከኑ የመጣ ይመስላል አላህ ያንሳልን እንጂ አዘ መንገድ እንኳን ላይ ታገኙ ወደቀን አንሱ አትለፉ መባልም ጀምሮ ነበር አሁንም ይመጣል ኢንሻአላህ በያስባለሁ ሰላሙን አላህ ያምጣልን አሚን ያ ረብ መተማመኑን አላህ መልሶ ያምጣልን ያ ረብ العالمين ያ ረብ ያላችሁበት አላህ ይጠብቃችሁ አላህ ይወድዳችሁ በዚህ በሰሞኑ እንግዲህ በእኔ ሰበብ የተደስታችሁ ሁሉ አላህ ያስደስታችሁ እኔም ሐላፍትና ጥሎብኛል ካሁን በኋላ እንግዲህ ዲኑን ፈጠን ነብይ መልእክቱን ለማድረስ እንግዲህ እግር ጫማ አግዛችሁኛል ያገዙ ወንድሞች እንግዲህ የበለጠ ሐላፍትና እንዲሰማብኝ አድርጋችኋል እኔ እቺ መካን ከተገዛችሁ እንኳን አዲስ አበባ ውስጥ ወደ 14 ቦታ በፕሮግራም ማስቀረብ 14 መስጊዶች ነበሩ ኦኬ አንድ ሰዓት ተሳምንት አንድ ቀን አሁን አንድ 5 ቀርተዋል ቀነስ ተቆራ ወዲ ቀነስ እንጂ እና አልহামዱሊላህ እኔ መቼም ወየትኛውም ቦታ በሄድ ኮሚቴውም ሆነ መስጊዱ ክፍት ነው ለኔ አልহামዱሊላህ እንደው ሳልጋበዝም አልቃልገባም ተተጋበዝኩም ደግሞ ቀበሉ እና ወንድሞችን መከረ ይሄው ነው በዱዓት ላይ ያላችሁ ሰዎች ከኔ ለምን እንደው ምናልባት መስሉት ካለ በዲዋም ላይ ያላችሁ በትምህርትም ላይ ያላችሁ ሰዎች በሁለት ነገር ባይገቡ መታስቀሩም መትዲዋ መታርጉ እኔ ካጋጠመኝ ልምድ ነው